ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንዴት ናችሁ? ይህ ኤሊዚዮን ቲዩብ ነው። ኤሊዚዮን ቲዩብ ከሚሰራቸው በርካታ ፕሮግራሞች ዋናውና ምናልባትም ተቀዳሚ ነገር ይህ መሰል ሌክቸር ወደ እናንተ ማድረስ ነው። ለዚህ ቻናል አዲስ ከሆናችሁ መጀመሪያ ስራችሁ ቢሆን ደስ የሚለኝ ቻናሉን ሰብስክራይብ ታድርጉ ነው። እያያችሁ ደግሞ ላይክ እና ሼር ማድረጋችሁ አይቀርም። እኔ መምህር ሲሳይ መኮንን ነኝ። በዛሬው ቪዲዮ ይህን ቶፒክ ይዤላችሁ መጥቻለሁ። ምናልባት በቀጣይ በሁሉም ሳብጀክቶች ላይ በተመረጡ መምህራን ሌክቸሮችን ይዘን ወደ እናንተ የምንመጣ ይሆናል። ሀሳብ አስተያየት፣ እንዲሁ ጥያቄ ካላችሁ ብታደርሱን ደስ ይለናል። አሁን በቀጥታ ወደ ቶፒኩ እንሄዳለን ማለት ነው። እነዚህ ተርሞች እንግዲህ በ11 ክፍል ላይ በድሮ ማለት ነው። አሁን ደግሞ በአዲሱ ግሬድ 10 እና ግሬድ 11 ላይ ታገኛላችሁ ማለት ነው። በተለይ ኢንትራንስ ተፈታኞች በተወሰነ መንገድ ትኩረት አድርጋችሁ ብትይዋቸው መልካም ይመስለኛል። the first one is drainage, the second one is drainage basin, and the third one is drainage system, the fourth one is watershed, and the last but not the least is drainage pattern. እነዚህን አንድ ባንድ ለማየት ሞክራለን ማለት ነው። So the first one is drainage. So what is drainage? ምንድነው drainage ማለት? እሱን ለማየት እንሞክራለን። drainage is an area which consists different water resource. እንግዲህ water resource እነማን ናቸው? ብዙ ናቸው። ለምሳሌ ሪቨርን ይጨምራል፣ ሌክን ይጨምራል፣ ፕላስ ደግሞ እሱ ብቻ ሳይሆን ስዋምፕ ኦር ደግሞ ረግረግ። ሶ ይሄን ድሬኔጅ ብለን ነው የምንጠራው። የሚቀጥለው ተርም ድሬኔጅ ቤዝን ኦር ካችመንት ኤሪያ ይባላል። ድሬኔጅ ቤዝን ኦር ካችመንት ኤሪያ። ሶ ድሬኔጅ ቤዝን ኦር ካችመንት ኤሪያ is an area which occupied by the main river and its tributary ማለት ነው። በዋናው ወንዝና በገባሮቹ የተያዘው ቦታ ምን ይባላል? ድሬኔጅ ቤዝን ኦር ካችመንት ኤሪያ። ለምሳሌ አባይን እንውሰድ። እንግዲህ አባይ አንድ ወንዝ ነው። በጣም በርካታ ገባሮች አሉት ታውቃላችሁ። ሶ እነሱ የያዙት አባይና ገባሮቹ የያዙት ኤሪያ ነው ይሄ ድሬኔጅ ቤዝን ኦር ካችመንት ኤሪያ። ስለዚህ ምን ይባላል? አባይ ሪቨር ቤዝን ይባላል። አባይ ሪቨር ቤዝን። the third one is drainage system. በአዲስ ተርም ይመስላል ግን ቀላል። ድሬኔጅ ሲስተም ምን ማለት ነው? ይሄ ደግሞ the number of basin together form the drainage system ማለት ነው። ሁለትና ኦር አንዳንዴ አንድ ሊሆን ይችላል። ከሁለትና ከዛ በላይ የሆኑ ወንዞች የሚፈጥሩት ሲስተም ነው ድሬኔጅ ሲስተም። ምንድን ነው መሰረት የሚያደርገው? ይሄ ብዙ ጊዜ ዳይሬክሽን as well as destination ማለት ነው። እሱን መሰረት አድርገን ነው እንግዲህ አንድ ድሬኔጅ ሲስተምን አሳይን የምናደርገው ማለት ነው። ለምሳሌ a number of Ethiopian river from the central part of Ethiopia move towards the western as well as the eastern as well as the northern part of Ethiopia ሊሆን ይችላል። ለምሳሌ if the Ethiopian river flow toward the western Ethiopia ለምሳሌ በርከት ያሉ ወንዞች አሉ the western Ethiopian drainage system ይባላሉ። because ከማዕከላዊ ኢትዮጵያ ተነስተው በቀጥታ ሙቭ የሚያደርጉት ወደ ዌስተርን ፓርት ኦፍ ኢትዮጵያ ስለሆነ ምን ይባላል? the Ethiopian western drainage system ይባላል። because they flow towards west ማለት ነው። ወደ ኢስት ቢሆንም ተመሳሳይ ነው የሚሆነው ኢስተርን ኢትዮጵያን ድሬኔጅ ሲስተም ይባል ነበር ማለት ነው። አንዳንዴ ደግሞ መዳረሻቸው ታሳቢ አድርገን ለምሳሌ አንዳንድ ኢትዮጵያውያኖች ለምሳሌ አባይን ይወት የመጨረሻ ዴስቲኔሽኑ ሜዲትራኒያን ነው። ስለዚህ ምን ይባላል? the Mediterranean drainage system ምኑን መሰረት አድርገን መዳረሻው ማለት ነው። ሶ እነዚህ ሁለቱን በደንብ መለየት ያስፈልጋል ማለት ነው። destination as well as direction ማለት ነው። okay, the next one is watershed or divide. so ምንድነው watershed? ደግሞ እሱን ለማየት ሞክራለን። watershed or divide is the highland area or higher ground which serve as a source of stream or river ማለት ነው። ምን ማለት ነው? ከፍ ያለ ስፍራ ሆኖ አንዳንዴ ለምን የሚያገለግል ለስትሪሞች ኦር ደግሞ ለሪቨሮች መነሻ ይሆናል። እንደምታውቁት ወንዝ እንግዲህ ከከፍተኛ ስፍራ ነው ወደ ዝቅተኛ ሙቭ የሚያደርገው። ስለዚህ ይሄ ከፍተኛ ስፍራ እንደምን መነሻ እንደ ስትሪም መነሻ የሚያገለግል ነው። ሌላኛው ስራው ደግሞ ዲቫይድ ማለት ነው። it divide two or more than
ድሬኔጅ ቤዝን ማለት ነው። ሁለትና ከዛ በላይ የሆኑ ድሬኔጅ ቤዝኖችን የሚለይ ማለት ለምሳሌ ሃይላንድ ኤሪያ ይኖራል። አንድ ስትሪም በዚህ ጋር ሙቭ ሊያደርግ ይችላል፣ ሌላው ስትሪም በዚህ ሙቭ ሊያደርግ ይችላል፣ ሌላኛው በዛ ሊሄድ ይችላል፣ ሌላኛው በዚህ እነዚህም ድሬኔጅ ቤዝኖች የመለየት ስራ ይሰራሉ። ሁለት ነው ስራው። አንደኛው እንደ ሶርስ ያገለግላል ስትሪሞቹ፣ ሁለተኛው ደግሞ እነዚህም ቤዝኖች የመለየት ስራ ይኖረዋል ማለት ነው። እሱን ያላችሁ የሚቀጥለው ድሬኔጅ ፓተርን ነው የሚባለው። ድሬኔጅ ፓተርን drainage pattern is the general arrangement of the main river and distributary ማለት ነው። የዋናው ወንዝና የገባሮቹ አቀማመጥ ነው ድሬኔጅ ፓተርን የሚባለው። እንግዲህ ብዙ አይነት ድሬኔጅ ፓተርኖች አሉ ዓለም ላይ እንደምታውቁት። ድሬኔጅ ፓተርን have many different forms፣ ብዙ ፎርም አለው። ለዚህ ደግሞ ምክንያቶቹ ብዙ ናቸው። The major factors that determine the type of drainage pattern. The first one is the geological structure. ምናልባት አፌክት የሚያደርገው አንደኛው ይሄ ነው። እዛ አካባቢ የነበረው ጂኦሎጂካል ስትራክቸር ምን ይመስላል፣ ሮኩ ምን ይመስላል። the type of rock ሁለተኛው ያለው የሮክ አይነት ምን አይነት ነው፣ እሱ አፌክት ሊያደርግ ይችላል። the third one is the geological history of the region. geological history ማለት እንግዲህ መሬት ከተፈጠረችበት ሳይንሱ እንደሚለው የዛሬ 4 ምናልባት 5 አካባቢ ቢሊየን አካባቢ ነው አይደለም መሬት የተፈጠረችው። ሶስተኛው the geological history of the region ነው። the geological history ማለት ነው የመሬት አጠቃላይ የጂኦሎጂካል ሂስትሪ በራሱ እዛ አካባቢ ለሚፈጠረው ድሬኔጅ ፓተርን የራሱ ተጽዕኖ ይኖራል ማለት ነው። እንግዲህ ጂኦሎጂካል ሂስትሪ ከዛሬ 4.6 ቢሊዮን ዓመት ጀምሮ የተፈጠረው ሂስትሪ በጥቅሉ እዛ አካባቢ ለሚፈጠረው ድሬኔጅ ፓተርን የራሱ አስተዋጽኦ ይኖራል። እንግዲህ በሂስትሪ ውስጥ ቮልካኒዝም ይኖራል፣ ፎልዲንግ ይኖራል። ፎልዲንግ እንደምታውቁት አርዝኩዌክ፣ እነዚህ ሁሉ ስትራክቸሩን ያው አፌክት ያደርጉታል ማለት ነው። ይህን ካልን ዓለም ላይ በጣም በርካታ ድሬኔጅ ፓተርኖች አሉ። ሁሉንም ማየት አንችልም፣ ግን ዋና ዋናዎቹ የሚከተሉት ናቸው። the first one is dendritic drainage pattern ይባላል። the second one is trellis, the third one is radial, the fourth one is centripetal, and the fifth one is rectangular drainage pattern ይባላሉ ማለት ነው። እነዚህን አንድ ባንድ ለማየት እንሞክራለን ማለት ነው። የመጀመሪያው dendritic ይባላል። dendritic ምን ማለት ነው? dendritic ማለት the term dendritic derived from the Greek word፣ ከግሪክ ወርድ ነው የመጣው dendron ማለት ነው። dendritic ማለት which literally means tree ማለት ነው። በግሪከኛ እንግዲህ dendron ማለት tree ማለት ነው። ስለዚህ በቀላሉ ከዚህ የምትረዱት ምንድነው? ዋናው ወንዝና ገባሮቹ ሲገናኙ ጀስት የምን ቅርጽ ይሰራሉ ማለት ነው? የትሪ ላይክ ሼፕ ይኖራቸዋል ማለት ነው። አያችሁ፣ ይህን በደንብ ማየት ያስፈልጋል ማለት ነው። so the lower order stream or tributary ማለት ነው እንግዲህ ገባሮቹ join the higher or the main river at acute angle። acute angle ማለት ከ90 ዲግሪ በታች 90 ዲግሪ ቢሆን ለምሳሌ ጀስት እንደዚህ ነው፣ approximately 90 ዲግሪ ይሄ ነው። ግን ይሄ እንደዛ አይደለም። ለምሳሌ የምትለኩት 90 ዲግሪ አይሞላም። 90 ዲግሪ ይሄ ነው። ከ90 ዲግሪ በታች ነው እንግዲህ ዋናው ወንዝ። ይሄ ዋናው ወንዝ ነው። ዋናው ወንዝና ገባሮቹ የሚገናኙት ከ90 ዲግሪ በታች ነው። አንደኛው ካራክተር ይሄ ነው። ሁለተኛው dendritic drainage pattern የሚባለው it is usually formed in homogeneous rock። በተለይ ተመሳሳይ የሮክ ታይፕ ያለባቸው አካባቢዎች ላይ የሚፈጠር በጣም ከፍተኛ ነው። ሌላው ካራክተሩ it is the most common drainage pattern in the world። በተለይ ዓለም ላይ ካሉ ድሬኔጅ ፓተርኖቹ አብዛኛው ካራክተሩ የዚህ አይነት ነው፣ ደግሞ ዲዛይኑ ቅርጹ የዚህ አይነት ድሬኔጅ ፓተርን ነው ማለት ይቻላል ማለት ነው። ሌላው the geological process such as folding and faulting do not create structure። ምን ማለት ነው? it cannot affect by folding and faulting ማለት ነው። እነዚህ መፈጠር ብዙ አፌክት የሚያደርገው የድሬኔጅ ፓተርን አይነት አይደለም። አሁን የሚቀጥለውን ድሬኔጅ ፓተርን ስናይ ከዚህ ጋር ያገናኛችሁ ነው የምታዩት ማለት ነው። ሁለተኛው ትሬሊስ ድሬኔጅ ፓተርን ይባላል። ትሬሊስ ምን ማለት ነው? ይሄ ደግሞ this type of drainage pattern develop in area where harder and softer rock alternate። ትዝ ካላችሁ የቅድሙ ላይ ስለምን እያየን ነበር? ስለ dendritic አይደለ? ምን ነበር አንደኛው ካራክተሩ dendritic የሚባለው?
usually formed in the homogeneous rock አይደል ተመሳሳይ ሮክ ያለበት አካባቢ ክሬት የሚሆነው or ደግሞ ሀፕን የሚያደርገው። ይሄኛው ግን ብዙ ጊዜ የት ነው ክሬት የሚሆነው? Trails it is developed in area where harder and softer rock alternate ማለት ነው። ይሄ heterogeneous type of rock ያለበት አካባቢ አንደኛው ሃርድ አንደኛው ሶፍት የሚቀያየሩበት ቦታ ላይ ሀፕን የማድረግ እድል አለው ማለት ነው። and this type of drainage pattern highly affected by tectonic force which means by folding and faulting ስለ ዴንድሪቲ ቅድም ስናወራ ትችላችኋል። በፍጹም በፎልዲንግ እና በፎልቲንግ አፌክት የሚደረግ አይደለም። የኛው ግን አፌክት ይደረጋል። the branch usually join with the main river at nearly right angle ቅድም ትዝ ካላችሁ ያኛው less than right angle right angle ነበር ስንል ነበር። ይሄ ደግሞ ምናልባት በአቅራብ ስሌት በ90 ዲግሪ ነው ዋናው ወንዝና ገባሮች የሚገናኙት። ይሄ ማለት ነው። ለምሳሌ ይሄን ሜጀር ብናደርገው በአቅራብ ስሌት 90 ዲግሪ የመሆን እድል ስለሚኖረው ማለት ነው። ሌላው the branch are given different names depending on the origin ብዙ ብራንቾች አሉ። እነሱን አንድ ባንድ እናያለን። ለምሳሌ ፈርስት ኦርደር ስትሪም ይባላል። ፈርስት ኦርደር ስትሪም ይባላል። ሰከንድ ኦርደር ስትሪም ይባላል። the consequent stream ይባላል። the subsequent stream ይባላል። አንድ ባንድ ለማየት እንሞክራለን። እዚህ ጋር ፊደል ጽፌባችኋለሁ። እሱን ቀስ እያላችሁ ለመለየት ትሞክራላችሁ ማለት ነው። ለምሳሌ መጀመሪያውን ኤን እንይዝ። ኤ the consequent stream የሚባለው it is the principal river or the main river ዋና ወንዝ ምን ይባላል? አቸው consequent stream ይባላል። ኤ ማለት ነው። ዋና ወንዝ ይሄ ነው። ከከፍተኛ ስፍራ ወደ ዝቅተኛ ሙቭ እንደሚያደርግ ስለሚታወቅ ማለት ነው። ሁለተኛውን እንይዝ። ለምሳሌ ሁለተኛው ቢ ነው አይደል? ቢ ጋር እንሄድና ይሄው the subsequent stream ማለት ነው the tributary which cut out valley and which do not flow in the main slope ማለት ነው። ሜን ስሎፕ ይሄ ወደዚህ ነው ሙቭ የሚያደርገው። ነገር ግን ይሄኛው ከዋናው ቫሊ በተቃራኒ ማለት ነው። ሁሉ በተቃራኒ እንኳን ማለት ባንችል እሱ በሚፈስበት ሳይሆን በዚህኛው አቅጣጫ ሙቭ አድርጎ ከምን ጋር የሚገናኝ ማለት ነው? ከዋናው ወንዝ ጋር የሚገናኝ ሁለተኛው ገባር ነው። ይሄ እንግዲህ ሁለተኛው ይሄ ቢ ምን ይባላል? ሰብሲኩዌንት ስትሪም ማለት ነው። the third one is first order stream ይባላል። ኦር ደግሞ ኦብሲከንት ይባላል። ኦብሲከንት እቺ ማለት ነው ታያችኋል አይደል? ዋናው ወንዝ ወደዚህ ነው ሙቭ የሚያደርገው እንደምታውቁት። ቺኛዋ ግን አቅጣጫዋ የተለየ ነው ከምን ከዋናው ወንዝ ማለት ነው። እሱን በደንብ ልብ ማለት ያስፈልጋል። ዋናው ወንዝ ወደዚህ ነው ሙቭ የሚያደርገው። ነገር ግን እቺኛዋ ከሱ አቅጣጫ ምን ይላል ታዲያ? the tributary of the subsequent stream ነው የምትገብረው ደግሞ ወደዛ ነው ጆይን የምታደርገው። ቅድም እንዳልኳቸው ቢ ላይ የተጠቀሰው subsequent stream ነው ይሄ ማለት ነው። ይሄ subsequent stream ነው የሚባለው። እሱን ነው የሚገብረው ግን ከማን በተቃራኒ ማለት ነው? that flow in the opposite direction of the consequent stream ምን ማለት ነው? consequent stream or ደግሞ main river ወደዚህ ነው ሙቭ የሚያደርገው ከሱ በተቃራኒ ሙቭ የሚያደርግ ነገር ግን ከማን ጋር የሚገናኝ ማለት ነው? ከsubsequent stream ጋር የሚገናኘው ቺኛዋ ትንሿ ገባር ምን ትባላለች? ፈርስት ኦርደር ስትሪም ይባላል። አሁን ከዚህ ጋር የሚመሳሰል ግን በአቅጣጫ አንድ ያልሆነ ደግሞ ሌላ ላሳያችሁ ነው። ሰከንደሪ ኮንሲኩዌንስ ስትሪም የምትባል ኦር ደግሞ ሰከንደሪ ኮንሲኩዌንስ ስትሪም ስናወራ those are the tributary that join the subsequent stream but flow in the same direction to the consequent stream ማለት ነው። ቅድም ሲ ታይፕ ያልኳችሁ ኦር ደግሞ እዚህ ጋር ፈርስት ኦርደር ስትሪም ያልኳችሁ ልክ ነው። ቢ ነው የምትቀላቀለው ኦር ደግሞ ቢ ማለት ማን ነው? እዚህ ጋር ሰብሲኩዌንት ስትሪም ነው እሱ ነው የምትቀላቀለው ልክ ነው። ግን አቅጣጫው ከዋናው ወንዝ በተቃራኒ ነው። ሁለተኛው አሁን ያሳያችሁ ደግሞ ሰከንደሪ ኮንሲኩዌንስ ስትሪም የሚባለው ኦር ደግሞ ሪሲኩዌንስ ስትሪም የሚባለው ዲ ማለት ነው። ልክ ነው። ቢ ነው የሚቀላቀለው ኦር ደግሞ ይሄ ሰብሲኩዌንት ስትሪም የሚባለው ሁለተኛውን ገባር ነው የሚቀላቀለው። ነገር ግን በዳይሬክሽን ረገድ ከማጋ ተመሳሳይ the same with the main river or the consequent stream ማለት ነው። ይሄን ማየት ያስፈልጋል ማለት ነው። the next one is radial drainage pattern ይባላል። the radial drainage pattern occur where river flow in all directions away from the raised feature ማለት ነው። ምን ማለት ነው? ወንዞች ከፍ ካለ ስፍራ ወደ ተለያየ አቅጣጫ ሙቭ የሚያደርግ ከሆነ እንግዲህ የከፍ ያለ ስፍራ መነሻ ነው። ወደ ተለያየ ዳይሬክሽን ሙቭ የሚያደርግ ከሆነ ይሄ ፓተርን ይሰራሉ። ወር ደግሞ ራዲያል ድሬኔጅ ፓተርን ይባላል ማለት ነው።
ለምሳሌ ይሄን ማየት ትችላላችሁ። ይሄ ከፍ ያለ ስፍራ ነው። ከዚህ ከፍ ካለ ስፍራ ወደዛ እንደምታዩት ይሄ ፓተርን ምን ይባላል? ራዲያል ድሬኔጅ ፓተርን ይባላል ማለት ነው። ኔክስት ዋን ኢዝ ሴንትሪፒታል ድሬኔጅ ፓተርን። ሴንትሪፒታል which is the direct opposite of radial ማለት ነው። የራዲያል ተቃራኒ ማለት ነው። centripetal drainage pattern are found in area where river flow from the surrounding higher ground towards the central basin ማለት ነው። ምናልባት ሌክ ሊሆን ይችላል። ያ ዙሪያውን ግን ከፍ ያለ ስፍራ ነው። ከዛ ከፍ ካለ ስፍራ ወደ መሀል ሙቭ የሚያደርጉ ከሆነ ወንዞች ይሄን አይነት ፓተርን ይሰራሉ ማለት ነው። ይሄን ማየት እንችላለን። ለምሳሌ አያችሁ፣ ይሄ ዙሪያው እንግዲህ ከፍ ያለ ስፍራ ነው። ከዚህ ከፍ ካለ ስፍራ ስትሪሞች ወደ ሴንተር ሙቭ የሚያደርጉ ከሆነ ይሄን አይነት ፓተርን ይሰራሉ ማለት ነው። አያችሁ፣ ምናልባት መሀል ላይ ሌክ ይሆናል። ይሄ አይነት ፓተርን ምን ይባላል? ሴንትሪፒታል ድሬኔጅ ፓተርን ይባላል። ዘላስት በት ነው ሊስት እንግዲህ የመጨረሻው ነው ለኛ ነው እንጂ ሌሎች ታይፖች የሉም ማለት አይደለም። ምድር ላይ ሬክታንጉላር ድሬኔጅ ፓተርን ይባላል። ሬክታንጉላር ድሬኔጅ ፓተርን rectangular drainage pattern usually form area which have numerous crack that form grid ማለት ነው። አንዳንድ ቦታ ላይ በጣም ምናልባት ከሮክ አይነት ይሆናል ብዙ አይነት ግሪዶች ይፈጠራሉ ምድር ላይ። በተለይ ደግሞ ኤሪያው እዛ አካባቢ በብዛት ምን ካለ ግራናይት ካለ ማለት ነው። እነዚህ ክራኮች ምን ለመፍጠር ወር ደግሞ ይሄ ሬክታንጉላር ድሬኔጅ ፓተርን ለመፍጠር በጣም ምቹ ናቸው ማለት ነው። አያችሁ፣ ይሄ ክራክ ነው። ይሄ እንደምታዩት ክራክ ነው። ይሄም ሌላ ክራክ አለ። በዚህ መንገድ ጀስት ሼፑ ራሱ የምን ሼፕ ተሰራ ማለት ነው? የሬክታንጉላር ሼፕ። አያችሁ፣ ይሄ ሬክታንጉላር ሼፕ ይሰራል። ይሄ አይነት ድሬኔጅ ፓተርን ምን ይባላል? ሬክታንጉላር ድሬኔጅ ፓተርን ይባላል ማለት ነው። እንግዲህ በዛሬው ትምህርታችን እነዚህን ዋና ተርሞች ለማየት ሞክረናል። በሚቀጥለው ሌክቸር በተለየ ቶፒክ እንገናኛለን። እስከዛው ሰላም ቆዩ።